የሆነ ጥርሳችንን ነጭ የሚያደርግልን እንደዚሁም ደግሞ የድድ መድማትን የሚከላከልልን አሪፍ ውህድ የበለዘና የጠቆረ ጥርስ እንደዚሁም ቢጫ የሆነ ጥርሳችንን ነጭ የሚያደርግልን በሻይ በቡና እንደዚሁም በጫት የበለዘ ጥርስን ነጭ የሚያደርግ ቆንጆ አሪፍ በቤት ውስጥ የሚዘጋጅ ባህላዊ ቆንጆ ውህድ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ታዲያ ቪዲዮውን ስትጀምሩት በላይክ ጀምሩት። አዲስ ከሆናችሁ ደግሞ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። ሌሎቻችሁም ስለምታበረታቱኝ እጅግ በጣም ነው ማመሰግነው። ውህዱን ወክሩት፣ በጣም ነው የምትወዱት፣ ለጥርስ ጠቃሚ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ በዚህ ቪዲዮ ተከስቻለሁ። እንግዲህ 2 ነጭ ሽንኩርት ያስፈልገኛል። 1 ሎሚ ግማሹን ነው የምጠቀመው። ነጭ ሽንኩርት ለጥርስ ህመም ማስታገሻ እንደዚሁም ደግሞ ጥርሳችን ነጭ እንዲሆን ይረዳናል። እዚህ ጋር የምጠቀመው ዋናው ግብአቴ ከሰል ነው። ከሰል በባህላዊ መንገድ እንደዚሁ በፍሬ አንስተው አያቶቻችን እንደዚሁም እናቶቻችን ጥርሳቸውን የሚፈቁበትና ነጭ የሚያደርጉበት ባህላዊ የጥርስ ማንጫ የጥርስ ማጽጃ ዘዴ ነው። ያው ታውቁታላችሁ መቼም ኢትዮጵያዊ ሆኖ ከሰልን የሚያውቅ አለ ብዬ ተስፋ አላደርግም። ያው በተለይ በብዛት ገጠር ላይ ተወልዳችሁ ያደጋችሁ እናቶቻችን ሲፍቁ ታያላችሁ ብዬ ተስፋ አረጋለሁ። እና ጨው ነው ሌላ የምጠቀመው። ከዛ ኮልጌት ጨምራለሁ። ኮልጌት መጠቀምም አለመጠቀምም ትችላላችሁ፣ ምክንያቱም እንዳስፈላጊነቱ። ከሰል በነገራችን ላይ ጥርስ በጣም ነው የሚያጸዳው። እንደዚሁም ሌላ የሚጨምረው ግብአት ስላለ ቪዲዮውን ታግሳችሁ እስከ መጨረሻ ድረስ ብትከታተሉ ደስ ይለኛል፣ ምክንያቱም ይጠቅማችኋል። ነጭ ሽንኩርት ጥርሳችሁን በሚያማችሁ ሰዓት ብቻውን ራሱ ቦርሻችሁ ወይም ደግሞ ቅጥቅጥ አድርጋችሁ ለንቅጣችሁ ትንሽዬ የወይራ ዘይት አድርጋችሁ እዛም ያማችሁ ቦታ ላይ ብታደርጉት ሐኪም ቤት እስከምትሄዱ ድረስ ለ24 ሰዓት ያስታግስላችኋል ማለት ነው። ምክንያቱም ህመምን የማስታገስ አቅም ስላለው ለዛ ነው። ከሰሉን እና ነጭ ሽንኩርቱን እንደዚሁም ሌላ ግብአት ምጨምረዋለሁ። እሱን አንድ ላይ አድርጌ አወቅጠዋለሁ በሙቀጫ በቡና ሙቀጫ ማለት ነው። እናንተ ከሰላችሁን መጀመሪያ መውቀጥ ትችላላችሁ፣ ለብቻው አልደቅ ይለናል ብላችሁ ካሰባችሁ ማለት ነው። እንደዚህ አደርገዋለሁ። በቀላሉ እንደዚህ አይነት ውህድ ሰርታችሁ ብትጠቀሙ ቢያንስ ይህንን በሳምንት 1 ጊዜ ወይም ደግሞ 2 ጊዜ ሰርታችሁ ተጠቀሙ። በጣም አሪፍ ነው። እውነት ነው የምላችሁ። ነጭ ሽንኩርት መድኃኒት ነው። እንደዚሁ ራሱ ጥርሳችሁ ላይ ብታደርጉት በጣም ቆንጆ ነው። በተለይ ጥርስ ይሄ መንጋጋችን ኋላ ላይ የሚወጣው ዊዝደም ቲዝ የሚባለው በጣም አስቸጋሪ ነው። መጨረሻ ላይ የሚበቅላልና ለመፋቅ ለማጽዳት በጣም የሚያስቸግር መንጋጋ አለና ለሱ በጣም መድኃኒት ነው ይሄ። ከዛ እዚህ ጋር ጨውን እጨምረዋለሁ አንድ ላይ ለመውቀጥ ይመቸኛል። እንደዚሁም ደግሞ ያው ሽንኩርቱንም ያደቅልኛል ማለት ነው። እና ከሰል በጣም አሪፍ ነው። እኔ ከሰል በልጅነቴ ነው የማውቀው። እንዲሁ ራሱ እንፍቅበት ነበረኛ ልጆች ሆነን ማለት ነው። እናቶቻችን ሲፍቁ እያየን አንስተን እንፍቀዋለና እንደዚሁም የከሰል ኮልጌት አለ። የምታቁት ታቁታላችሁ፣ የማታቁት ደግሞ ከሰል እንዴት ለጥርስ ይሆናል ብላችሁኝ ጠይቃችሁ ነበር ባለፈው። በኮልጌት መልክም አለ ማለት ነው ከሰል እና በጣም አሪፍ ነው። በዚህ መልኩ እንደዚሁ ቅጥ አድርጌ እያደቀኩ ትገኛለሁ ማለት ነው እንደምታዩት። በነገራችን ላይ የከሰል ያው ኮልጌት ይሸጣል፣ መግዛት ትችላላችሁ። ከሰል ደግሞ በጣም ነው የጠቆረ ነገርን በጣም ነው የሚያጠራ። የምር ነው ምላችሁ። ከዛ የወቀጥኩትን እዚህ ሰሃኑ ላይ አደርጋለሁ። እንደምታዩት ደቆልኛል። በጣም አሪፍ ነው፣ ተጠቀሙት። እንደዚሁም ጥርሳችሁ የሚያማችሁ ካላችሁ በብርጭቆ ውሃ አድርጋችሁ ጨው ወይም ደግሞ ጠዋት ጠዋት 1 ማንኪያ የወይራ ዘይት ተጉመጥምጣችሁ ትፉት ማለት ነው። የወይራ ዘይት ጥርስን የማጽዳት የማከም ኃይል አለው።
ቤታችሁ ቁጭ አድርጋችሁ መጠቀም ትችላላችሁ። ሌላው ግብአታችን ደግሞ ሎሚ ነው። ሎሚ ሁል ጊዜም ቢሆን ምግብ ስንመገብ በየጥርሳችን መካከል ትንሽ ጥቃቅን ምግቦች ይገባሉና በውርሽ ወይም በውሃ ላይገኙ ይችላሉ፣ ላይወጣልን ይችላልና እነሱን እዛ ውስጥ ገብቶ ባክቴሪያ እንዳይከሰት እንዳይራባ ይገለዋል። የመግደል አቅም አለው ማለት ነው። በዛውም ደግሞ ጥርሳችንን የበለዘውንና ቢጫ የሆነውን በሻይ ሊሆን ይችላል፣ በቡና እንደዚሁም ደግሞ በጫት በተለያየ ነገር የበለዘና ቢጫ የሆነ ጥርሳችንን ያነጣልናል ማለት ነው። ሌላው እዚህ ጋር የምጠቀመው የወይራ ዘይት ትንሽዬ እጠቀማለሁ፣ በሻይ ማንኪያ 1 ማንኪያ ማለት ነው። የወይራ ዘይት እንደምታውቁት የጠቆረ ነገርን የማጽዳት ኃይል አለው፣ መድኃኒት ነው ለጥርስ። በተለይ በጣም አዛውንት ለሆኑ ሰዎች መፋቅ ለማይችሉ ለነሱ ጠዋት ላይ ብትሰጧቸው ቢግመጠመጡት ጥርሳቸው እንዳለ ሳይፍቁት ይጸዳላቸዋል ማለት ነው። ከዛ ትንሽዬ ኮልጌት አደርግበታለሁ። ነገር ግን ያለ ኮልጌትም መጠቀም ትችላላችሁ። እዚህ ጋር ሌላ ግብአት መጨመር ትችላላችሁ። ለምሳሌ ቅርንፉድ መጨመር ትችላላችሁ። እና ቅርንፉድ ደግሞ እንደምታውቁት በጣም ለጥርስ መድኃኒት ነው። ዘይቱ ራሱ በገበያ ላይ ይሸጣል። እንደዚሁም ጥርሱን ለሚያመው ሰው ማስታገሻ እንዲሆነው ተብሎ በሐኪሞች ራሱ ይመከራል ማለት ነው። ሐኪም ቤት ስትሄዱ እሱን ነው የሚሰጣችሁ፣ ወይም ፋርማሲ ገዝታችሁ እንድትጠቀሙ ይልኳችኋል ማለት ነው። እና ቅርንፉድ በጣም አሪፍ ነው። 1 ፍሬ ብትይዙበት ወይም ደግሞ ዘይቱን ሰርታችሁ ብትጠቀሙ አለያም ደግሞ በውህድ አድርጋችሁ ብትሰሩት እሱም መድኃኒት ነው ማለት ነው። እና በጣም ቆንጆ ነው። እንደዚህ አንዳንድ ጊዜ እየሰራን ብንጠቀም መልካም ነው። ጥርሳችን ይነጣል፣ ይጸዳልናል፣ ለመቦርቦርም አይደርስም፣ አያመንም ማለት ነው። እና የሚያሟችሁ በተለይ ቢያንስ በሳምንት 2 ጊዜ በዚህ መልክ ብትጠቀሙት። ሌላም አይነት አሰራር አለ በነገራችን ላይ የሰራሁት፣ እሱንም ማየት ትችላላችሁ። በጣም ነው የምትወዱት እና እየሰራችሁ ተጠቀሙ። ከዛ እዚህ እቃ ላይ አደርገዋለሁ፣ ተጠቀሙት እስኪ። እኔም ተጠቅሜዋለሁ፣ ለውጥ አይቼበታለሁ በሉኝ ተጠቅማችሁ ከሆነ ማለት ነው። እንደምታዩት አስቀምጣችሁ ለ3 ቀን መፋቅ መወረሽ ትችላላችሁ። እንደምትወዱት ተስፋ አለኝ። እዚህ ጋር ጨውም ሆነ እንደዚሁም ደግሞ ከሰሉ፣ ነጭ ሽንኩርት ሁሉም አይጎዱም። ሁሉም በባህላዊ መንገድ እየተሰሩ እንደዚሁም ደግሞ ከልምድ የመጣም በዛ ላይም ደግሞ ጨው በተለይ ጥርስን ሲያመን የማስታገሻ ዘዴ ነው። እንደውም ዶክተሮች ራሱ ሪኮመንድ ያደርጋሉ ማለት ነው። በብርጭቆ ውሃ አድርጋችሁ ተጉመጥምጣችሁ እንድትተፉት ይመክሯችኋል። እንደዚሁም ደግሞ ትንሽዬ ሎሚ ለምን መሰላችሁ? ጥርስ በሚያምበት ሰዓት ልክ እዛ ጋር የሚያመን ባክቴሪያዎች እዛ ጥርሳችን ላይ ከምግብ በኋላ ይከሰታሉ እና በዛን ሰዓት እነሱን ይገላቸዋል ማለት ነው። እና ከህመም ያስታግስልናል። እንደምታዩት ይሄንን ይመስላል። እኔ ከሰል በጣም ነው የሚስማማኝ። ከዛ እንደዚህ እያደረግኩን የራሴ ጥርሴን እወርሽበታለሁ። ቢያንስ 5 ደቂቃ ያክል ከላይም ያለውን ከታችም ያለውን በአራቱም ማዕዘን መንጋጋችንን በደንብ አድርገን እንደዚሁም የፊት ጥርሳችንን በደንብ አድርገን እናጸዳበታለን ማለት ነው። እንደዚህ በቤታችሁ ቀለል ያለ ውህድ ሰርታችሁ ብትጠቀሙ አንደኛ ያው ብዙም የዛን ያክል ኮልጌት አትፈጁም። ሁለተኛ ነገር ደግሞ ለጥርሳችሁ በጣም ጥቅም አለው። የምሬን ነው የምላችሁ። በተለይ የበለዘ ጥርስ ያላችሁ ተጠቀሙት። በጣም አሪፍ ነው። ጥርሳችንን ከህመም ከተለያየ ከመቦርቦር ራሱ ያድንልናል። በሳምንት 1 የተጠቀማችሁ 2 የተጠቀማችሁ ማለት ቀላል አይደለም። 1 ጊዜ የሰራችሁት ለ3 ቀን ያክል ስለሚያገለግላችሁ በሳምንት 3 በሉት። ለማንኛውም ቢያንስ በ15 ቀን የተወሰነ ጊዜ ሰርታችሁ ብትጠቀሙ መልካም ነው ብዬ ተስፋ አደርጋለሁ። ተጠቀሙት። ከሰል ነው እንግዲህ እጅ ላይ እንደምታዩት። ውህድ ለጥርስ ንጣት ፍቱን መድኃኒት ነው የሰራችሁ።
እዚህ መልክ ተጠቀሙ። ብዙ ጊዜ ከኋላ ላይ የሚወጣ መንጋጋ አለ። በተለይ እንደዚህ በቃ ወደ 26 27 ከዛ በላይ እንደዛ አመት ስትሆኑ መጨረሻ ላይ እየወጣ የሚያስቸግር ጥርስ አለ። በጣም ዊዝደም ቲዝ ይባላል እና በጣም ከባድ ነው። ለመፋቅ አይመችም። ልክ ከአንድ ወገን ጥርሳችሁ ይበቅላል፣ ከአንድ ወገን ደግሞ ስጋ ይሆናል እና እዛ ውስጥ ምግብ ይገባል እና በጣም ነው የሚያስቸግረው። ለዛ የሚያስቸግራችሁ ታለ ውሃ በብርጭቆ አድርጋችሁ ማታ ማታ ትንሽዬ ጨው አድርጋችሁ በጥብጣችሁ ተጉመጥምጣችሁ ለ2 ደቂቃ ያክል ያዝ አድርጋችሁ ትፍት። ከዛን ደግሞ ጠዋት ደግሞ ዘይቱን አስቀምጣችሁ በሱ መጉመጥመጥ ለመፋቅ ለማይመቻችሁ ማለት ነው። አንዳንድ አለ የሚያስቸግር የሚርቅ ብሩሽ የማይገባበት ማለት ነው እና በጣም ያስቸግራል። እና እንደዚህ አድርጌ እንደምታዩት እኔ በደንብ አድርጌ ሁለተኛ ደግመዋለሁ። ሁለተኛ እየደገምኩት ነው። እናንተ እንዳስፈላጊነቱ በኮልጌት ካልጨመራችሁ በኮልጌት መድገም ትችላላችሁ። ነገር ግን አያስፈልገውም። እኔ በውስጡም አድርጌያለሁ። ግን ባይኖረው ራሱ እነዚህ የጨመርኳቸው ግብአቶች ከሰል፣ ነጭ ሽንኩርት፣ ጨው፣ ሎሚ እነዚህ ብቻ ለጥርስ ማጽጃ በጣም አሪፍ ናቸው። እናንተ ከፈለጋችሁ ዝንጅብል መጨመር ትችላላችሁ። ዝንጅብልም ራሱ በጣም አሪፍ ነው ለጥርስ ማንጫ። እንደዚሁም የሙዝ ልጣጭ፣ ቅርንፉድ፣ የተለያዩ ግብአቶችን መጠቀም ትችላላችሁ። እንደምታዩት ጥርሴ ፏ ብሎልኛል። ጥርስ ግብአቱ በነገራችን ላይ ይህ ውህድ ጥርስን ማንጣት ብቻ አይደለም ስራው ማለት ነው። የምር ጥርሳችሁን ራሱ ከተለያየ ህመም ይፈውስላችኋል። ተጠቀሙት። የድድ መድማት ለሚያስቸግራችሁ በተለይ ጨው ሀካሚ ነው፣ ያክማል። ነጭ ሽንኩርትም ያክማል። ተጠቀሙበት። እንደምትወዱት ተስፋ አለኝ። ሁላችሁንም ወዳችኋለሁ። ባይ